እንኳን ለሰሙነ ሕማማት ለታላቁ ጸሎተ ሐሙስ በሰላም አደረሳችሁ። ዛሬ ዓለም ካያቸው ቀናት ሁሉ እጅግ የተለየና ምስጢር የሞላበት ዕለት ነው። ይህ ቀን በቤተ ክርስቲያን ታሪክ 8 ስሞች አሉት። ጸሎተ ሐሙስ፣ ሕጽበተ እግር፣ ምስጢረ ቁርባን፣ ሐሙሰ ፍስሕ፣ ነጻነት ሐሙስ፣ አረንጓዴው ሐሙስ፣ ህዳሴ ሐሙስና የቃል ኪዳን ሐሙስ ይባላል። ዛሬ በዚህች አጭር ቆይታችን ከጌታችን ዝቅታ እስከ ጌቴሴማኒ ጭንቀት እጅግ ልብ የሚነካ ታሪክ በዝርዝር እንመለከታለን። ሕጽበተ እግር፣ የትሕትናው ጥግ። ቀኑ ሐሙስ ነው። አይሁድ የፋሲካን በዓል ለማክበር እየተዘጋጁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሌላ ዝግጅት ነበረው። በማዕዱ ላይ ተቀምጠው ሳለ ድንገት ከመካከላቸው ተነሳ። ጌታና መምህር ሆኖ ሳለ ልብሱን አውልቆ በትሕትና ተጎነበሰ። ማበሻ ጨርቅ በወገቡ ታጥቆ ውሃ በመታጠቢያው ውስጥ ጨምሮ የደቀ መዛሙርቱን እግር ማጠብ ጀመረ። አስቡት! ያ ለኪሩቤልና ለሱራፌል ትእዛዝ የሚሰጠው ዓለማትን በቃሉ የፈጠረው አምላክ ዛሬ አጥቢያው ፀሐይ ሳይወጣ በደቀ መዛሙርቱ እግር ስር ተንበረከከ። ቅዱስ ጴጥሮስ ደነገጠ። ጌታ ሆይ አንተ የኔን እግር ታጥባለህ ብሎ ጠየቀ። ጌታ ግን እኔ ካላጠብኩህ ከእኔ ጋር ዕድል የለህም አለው። ይህ ታላቅ ትምህርት ነው። ዛሬኛ በኩራት ተወጥረን እኔ በልጥ በምንልበት ዓለም ውስጥ ጌታ ግን ታላቅ መሆን የሚፈልግ የሁሉ አገልጋይ ይሁን ብሎ በተግባር አሳየ። ምስጢረ ቁርባን፣ የዘላለም ሕይወት ስንቅ። ከእግር ማጠቡ በኋላ ወደ ማዕዱ ተመለሱ። ይህ ማዕድ የመጨረሻው ራት በመባል ይታወቃል። ጌታችን ኅብስቱን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። እንካችሁ ብሉ፣ ይህ ስለ እናንተ የሚሰጥ ሥጋዬ ነው አላቸው። ወይኑንም አንስቶ አመሰገነ። ሁላችሁ ከእርሱ ጠጡ፣ ይህ ስለ ብዙዎች ኃጢአት ይቅርታ የሚፈስ አዲሱ የቃል ኪዳን ደሜ ነው አለ። በዚህች ቅጽበት ነበር በብሉይ ኪዳን በበግ ደም ይደረግ የነበረው መሥዋዕትነት አብቅቶ በአማናዊው የእግዚአብሔር በግ ሥጋና ደም የተተካው። ጸሎተ ሐሙስ የቤተ ክርስቲያን የሕልውና መሠረት የሆነው የቅዱስ ቁርባን ምስጢር የተመሠረተበት ታላቅ ዕለት ነው። ፍቅር ቃላት ሲያጥሩት ራሱን አሳልፎ እስከ መስጠት እንደሚደርስ በተግባር ያየንበት ሰዓት ነበር። ጌቴሴማኒ፣ የብቸኛ የጭንቀት ጸሎት። ሌሊቱ እየገፋ ሄደ። ከማዕዱ በኋላ ጌታችን 3ቱን ደቀ መዛሙርት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ጌቴሴማኒ የአትክልት ስፍራ አመራ። ጨለማው ከባድ ነበር። ነፍሱ እስከ ሞት ድረስ አዘነች። ጌታችን ነፍሴ እስከ ሞት ድረስ አዘነች፣ በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ነገር ግን ደቀ መዛሙርቱ በሐዘን ብዛት እንቅልፍ አሸነፋቸው። ጌታ ብቻውን ቀረ። ወደ አባቱ ሲጸልይ ላቡ እንደ ደም ጠብታ ወደ ምድር ይፈስ ነበር። አባት ሆይ ቢቻልህስ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን የአንተ ይሁን አለ። ይህ ጸሎት የሰው ልጅን ድክመትና መከራ ሁሉ የተሸከመበት ጸሎት ነው። ጌታችን በዚያች ሰዓት ስለ እኔና ስለ እናንተ ኃጢአት ብቻውን ተጨነቀ፣ በብቸኝነት ተሰቃየ። ነገር ግን ለዓለም ድኅነት ሲል ራሱን ለሞት አሳልፎ ሰጠ። ጸሎተ ሐሙስ የመታሰቢያ ቀን ብቻ አይደለም፣ የሕይወት መመሪያችን ነው። ዛሬ ቤተ ክርስቲያን ሁልጊዜ እንዲህ እያለች በምትዘምርበት በዚህ ሰዓት እኛም ወደ ልባችን እንመለስ። ጌታ ለደቀ መዛሙርቱ እግር ዝቅ እንዳለ እኛም ለወንድሞቻችንና ለእህቶቻችን ዝቅ እንበል። ጥላቻን በፍቅር ኩራትን በትሕትና እንተካ። ጌታ ራሱን በመስጠት ፍቅሩን እንደገለጸልን እኛም ለሰዎች መልካም በማድረግ ፍቅራችንን እንግለጽ። ይህ ታላቅ ቀን የይቅርታ የሰላምና የፍቅር ቀን ይሁንላችሁ። በሚቀጥለው ቪዲዮ ደግሞ ስለ ታላቁ ዓርብ ስቅለት ጥልቅ ትረካ ይዘን እንቀርባለን። እስከዚያው በሰላም ቆዩን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።